የባህር ዳር ዓለም አቀፍ ስታዲየም በካፍ ባለሙያዎች እየተገመገመ ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የባለሙያ ቡድን የባህር ዳር ዓለም አቀፍ ስታዲየም በምን ደረጃ ላይ እንደሚገኝ ለመገምገም ባህር ዳር ከተማ ገብቷል። የባለሙያ ቡድኑ በዋናነት የሚያተኩርባቸው ስታዲየሙ 5 መሠረታዊ መስፈርቶችን አሟልቷል። ዓላማው የሚለውን በመለየት ውጤቱን ለካፍ የሚያሳውቅ እንደሚሆንም ይጠበቃል። በሌላ በኩል የኢትዮጵያ እግር ኳስ ፌዴሬሽን ኢትዮጵያ የ2028 የአፍሪካ ዋንጫን ለማስተናገድ ፍላጎት እንዳላት ለካፍ ማቅረቧን አስታውቋል። የባለሙያ ቡድኑ ትኩረት አድርጎ በዋናነት የሚመለከተው የሜዳው ጥራት ማለትም ሜዳው የለበሰው የሳር አይነትና የውሃ ፍሳሽ ማስወገጃዎች በምን ያህል የጥራት ደረጃ እንደተገነቡና የዳኞች፣ የተጫዋቾችና የሌሎችም ባለሙያዎች የአልባሳት መቀየሪያ ክፍሎች ምቹና ዘመናዊ በሆነ መልኩ ስለመገንባቸው፣ ለምሽት ጨዋታዎች የሚያገለግሉ የመብራት ገጠማ ሥራዎች፣ የደህንነት ካሜራዎች፣ የመግቢያና ድንገተኛ መውጫ ቦታዎች፣ ከፍተኛ ባለሥልጣናትና የክብር እንግዶች ቪአይቪ ቦታዎች፣ የሚዲያ ክፍሎችና ሌሎችም ይጠቀሳሉ። ከካፍ ገምጋሚ ቡድን ጋር ባህር ዳር የሚገኙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራብ በበኩላቸው ኢትዮጵያ ብዙ የአፍሪካ አገሮች ነፃነትና ስታዲየም ሳይኖራቸው የአፍሪካ ዋንጫ ያስተናገደች ቀደምት መሆኗን በመጥቀስ እንደ መስፈርት ኢትዮጵያን ጨምሮ አገሮች የአፍሪካ ዋንጫን ለማዘጋጀት 6 ዓለም አቀፍ ደረጃቸውን የጠበቁ ስታዲየሞችና 15 የመለማመጃ ሜዳዎች እንደሚያስፈልጉ ተናግረዋል። የፌዴሬሽኑ ፕሬዝዳንት አክለውም መንግሥት አሁን እያሳየ ባለው ቁርጠኝነት የሚቀጥል ከሆነ የተጀመሩ ስታዲየሞችን ማጠናቀቅ እንደሚቻል፣ ምክንያቱም የአፍሪካ ዋንጫን ለማስተናገድ ውድድሩ ጠንካራ እንደመሆኑም መጠን በዚያ ልክ ዝግጁ መሆንን ይጠይቃል ብለዋል። ኢትዮጵያ የአፍሪካ ዋንጫን ማስተናገድ ይገባታል፣ የመንግሥት ፍላጎትም ከፍተኛ ነው። ካፍ በቂ ስታዲየም ለሌላቸው አገሮች ዕድሉን ሰጥቶ አገሮቹ በዚህ አጋጣሚ ዓለም አቀፍ ደረጃቸውን የጠበቁ ስታዲየሞችን እንዲገነቡ ማድረግ አለበት እንጂ ስታዲየም ላላቸው አገሮች ብቻ ተደጋጋሚ ዕድል መስጠት ትርጉም የለውም በማለት ካፍ የኢትዮጵያን ጥያቄ በጥንቃቄ ተመልክቶ የማስተናገድ ዕድሉን እንዲሰጥ ፕሬዝዳንቱ መጠየቃቸውን ጭምር ምንጮች ለሪፖርተር ገልጸዋል። መንግሥት የስፖርት መሠረተ ልማቶችን ከማሟላት ጎን ለጎን ጠንካራ ብሔራዊ ቡድን ለመገንባት ታዳጊዎች ላይ በትኩረት እየተሠራ እንደሚገኝ ያከሉት አቶ ኢሳያስ በዚህ መንገድ በተሠራው ሥራ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፉን መግለጻቸውም ተሰምቷል።